አርቲስቶች፣ ጥበበኞች ጥበብ ከፍላለች ዳንኤል። ከዚህ በመቀጠል እንግዲህ ወደ መድረኩ የሚጋብዘው እጅግ የምንወደው የምናከብረው ደራሲ፣ አዘጋጅ፣ ፕሮዲሰር፣ ተዋናይ እጅግ የምናደንቀው የክብር እንግዳችን ግላችሁ ጀግናውን ወደ መድረኩ ሸኙልኝ። ጓደኞች ናቸው ተነስተው ሌላውን ህዝብ በሙሉ ለበጎ ዓላማ ያነሳሱት ማለት ነውና ሰይፉ ፋንታሁን እንግዲህ ሰይፉ ፋንታሁን እየደወለ በየሰዓቱ እንዴት ናቸው ምን ላይ ደረሳችሁ እያለ ደጋግሞ እየጠየቀ ነበር። እባካችሁ ለሰይፉ ፋንታሁን ከፍ ያለ ሞራል ጥሩ ሐኪምና ጥሩ ሀገር መሄደር ማለት እንድታገኝ ሙሉ ነገር ጨርሰናል። ከነወጪው በሙሉ የሚፈጀው ከነትራንስፖርቱ ከነምን አስባችሁ ንገሩ ተባለ። ታስቦ ተነገረው። ምን አለ? ሙሉ ወጪው
እንደምን አመሻችሁ። ከዳኒ ጋር ብዙ አልተገናኘንም በመድረክ አንድ ክፍል አጋፋሪ አብረን ሰርተናል። ያለው ዲሲፕሊን ለሙያው ያለው አክብሮት እጅግ በጣም የሚደንቅ። ይህ ጉዳይ ከተፈጠረ በኋላ ሶሻል ሚዲያው ላይ ባለሙያው ላይ ከሙያው ውጭ ያሉት ሰዎች ላይ የተገለጠው ነገር የዳኒን ልብ ነው የሄዱት። ሳንሰስት የከፈልነው ሙያ እኛ ባላሰብነው መንገድ እግዚአብሔር በሚያውቀው ሳይከፈልን አያውቅም። ልብህ ነው በጣም ነው የከፈለ። ዳኒያውንም በጣም መልካም ምኞት ነው የምመኝልህ። ጤናን ተመልሶ ተመልሰን መድረክ ላይ አብረን እንድንቆም ነው የምመኘው። የኢትዮጵያ ብሔራዊ ቲያትር ይህንን ትልቅ ቲያትር እንዲፈቅዱ ሲያበረክት ባለሙያዎች ወንድሞቻችን ተረባርበው ይህንን ሲያሳቡት ከቲያትር ውጪ ሶሻል ሚዲያ ላይ ያሉት በጠቅላላ ለቲያትር ያላቸውን ፍቅርና አክብሮት ስላሳዩን ለሁሉም እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ዳኒ መጨረሻውን ያሳመረልን መልካሙን ሁሉ እመኝልሃለሁ። ወዳለሁ፣ አክብራለሁ ወንድሜ። የንጉሥ አርማህ ቲያትር ተዋናዮችን፣ ደራሲ፣ አዘጋጅ ባለሙያ፣ የድምፅ የመብራት ባለሙያ፣ አስተባባሪዎች ሁሉ ለዚህ ቲያትር በዚህ ቀን እንዲታይ ያገዙ በሙሉ እጅግ አድርገን እናመሰግናለን። ወደዚህ የምጠራው እንግዳ እንግዲህ ከመጥራት በፊት ስራዎቹን ይዘርዝር ያውታቁታላችሁ። በቲያትር መድረክ ጥቁሯ ሞናሊዛ ዋናው ተቆጣጣሪ፣ ባዶ እግር፣ 12ቱ እንግዶች፣ ሲራኖ፣ የሚስት ያለ፣ የቴዎድሮስ ራዕይ፣ ህንደኬ፣ ሚስጥሩ፣ ህልመ እልም፣ ጎዳና፣ የእሳት ራት፣ መንታ መንገድ፣ እንደ ሴት፣ በፊልም መስዋዕት፣
ሸማ ፍቅር፣ ፔንዱለም፣ አርቲቦ፣ ከደመና በላይ፣ በአማካሽ፣ ነገር ግን፣ ጆርጃዊ ሳሮ፣ ፍታይ፣ አማን፣ ኬብሮን፣ ፍቅር ያሸንፋል፣ አባይ ወይስ ሚዲያስ፣ ያለፈው አራዳ፣ ያበደ ሁለት፣ ሊየት፣ ማዘንጊያ፣ የሲኦል ሙሽሮች። በተከታታይ ቴሌቪዥን ድራማ ወላፈን፣ ልጄስ፣ የተቀበረው፣ ጓዴ፣ በምክንያት፣ ሊያ፣ የባስሊፎስ እንባ፣ ጋብቻውና አጋፋሪ፣ ሳባውያን፣ ካብራክ፣ እነዚህ ሁሉ ስራዎች ያናቸው። ጀግና ነው። ከተቀመጣችሁበት ድግ ብላችሁ ጀግናውን ወደ መድረኩ ሸኙልኝ። ያዘጋጁ አሉ። የክብር እንግዳው አርቲስት አለማየሁ ታደሰ ለዳኒ ለዛሬው ምሽታችን አርቲስት ዳንኤል አሸናፊ ይሰጥልናል። የስዕል ስጦታ ያዛችሁ እባካችሁን የመድረኩ ዳኒ በጣም እንዳናቆመው እባካችሁን። ከዚህ በመቀጠል እንግዲህ ወደ መድረኩ የምንጋብዘው እጅግ የምንወደው የምናከብረው የምናደንቀው የዳኒ ቀኝ እጅ የዳኒ ወንድም ለዳኒ ይሄ ሁሉ ነገር እንዲሆን ከፊት ሆኖ ግንባር ቀደም ሆኖ ሲያስተባብር የነበረው ሁላችንም የሚያስተባብረ ያነቃ እጅግ ደግሞ አማኑኤል አታሎ የህይወት ዘመን ሽልማቴ ይሁንልኝ፣ የክብር ሽልማቴ ይግለጽልኝ፣ ይሄ እንኳን ቢገልጽልኝ ብሎ ያዘጋጅለት የዋንጫ ሽልማት ነው። የዋንጫ ሽልማት ዋንጫ አማኑኤል ለራሱ የተሸለመው ዋንጫ ነው። ለሞቱ ለዳኒ ዋንጫ የሰጠው ደስታ ይሰማናል። እነዚህ ልጆች ናቸው ትልቁ ነገር የተጫወቱት። ኮሚቴው አንድ ጊዜ ሌላው ቲያትር መቼ ምን ያህል ክብር እንዳለው እና ፍቅር እንዳለው ያው አለማየሁ ፊት መናገር አይቻልም። ግን እነዚህ ሁለት ልጆች
ረጅም ሰዓት የቆሙ ልጆች አይታችኋል። እናንተንም ቲያትርን አክብራችሁ ዳኒን አክብራችሁ ባለሙያውን ብላችሁ የመጣችሁ ሁሉ እግዚአብሔር ይስጥልን። የዳኒ ህመም የብዙዎቻችን የተዋናዮች ህመም ነው። ሁላችንም እግዚአብሔር ይስጥልን። እናመሰግናለን። አሁን የትንሽ ጎዳ ወስታይት ኳስ ጫወታለሁ ብሎ ቀርቶ ነው እንጂ ምንም አልሆነም። እንዳታስቡ ለማለት ያለው እነዚህ ወዳጆቹ እነዚህ ጓደኞች ናቸው ተነስተው ሌላውን ህዝብ በሙሉ ለበጎ ዓላማ ያነሳሱት ማለት ነው። እና ከእነሱ መሀል በመወከል አስመላሽ መጣና የኮሚቴው ሙሉ ስም ዝርዝርና ሌሎች የሚያገዙ ሰዎችን ስም ዝርዝር ይጠራና ዳንኤትን ሻረፍ እያልሽ ጌታ አለዚ ቆየ። እሺ፣ በድጋሚ በጣም አመሰግናለሁ። እነዚህ የምታያቸው በጣም ወጣት አንጋፋና ቫይብራንት የሆኑ ወጣቶች በጣም ሰርፕራይዝ አለ። እንዳቴ ትልቅ ሰርፕራይዝ አለ። ተው ያመጣችኋል። ከሰው ከምትሰሩት ራሳችሁ ይዩት። ኮሚቴዎቹን ለማስታወቂያ ያው አማን አውቃችኋል። ክሬማ ወይም በእጁ ኢሳያስ ናቲ ንጉስ፣ እንደዚሁም ሁለተኛው ቀጭኑ ንጉስ፣ እንዲሁም ትእዛዙ ሄኖክ፣ ሀዊ፣ ዮኒ ሁሉም በእኩል መንፈስ እግዚአብሔር አግዞን ተመሳሳይ ሀሳብ እያወጣን በተመሳሳይ ኤነርጂ ለዚህ በትናል። ክብሩን እግዚአብሔር ይሰጥ። እንግዲህ ይህ ፕሮግራም እንዲሳካ ብዙ ሰዎች ከጀርባችን ነበሩ። እንግዲህ መጥራት ያለብንን ስለሚገባቸውና ምስጋና ስለሚገባቸው እንጠራለን። ያሬድ የሞርኒንግ ስታር ባለቤት፣ ፍቃዱ አለማየሁ የዮሐን ፈርኒቸር ባለቤት፣ ሰይፉ ፋንታውን። እንግዲህ ሰይፉ ፋንታውን እየደወለ በየሰዓቱ እንዴት ናቸው ምን ላይ ደረሳቸው እያለ ደጋግሞ እየጠየቀን ነበር። እባካችሁ ለሰይፉ ፋንታውን ከፍ ያለ ሞራል ያሬድ ሹመቴ ማለት ሳይሰለች እንቅልፉን እያጣ እየደወለ ምን አዲስ ነገር አለ፣ ምን ልርዳ፣ ምን ይምጣል እያለ ሳይሰለች እየጠየቀን እየፖሰተልን ነበረ። እባካችሁ ለያሬድ ደምቅ እናመሰግናለን። ዶክተር ፍሬ ህይወትን እንዲሁም ከልብ እናመሰግናለን። ሳምሶን ታደሰ ዴቤና፣ ዘሪሁን አስማማው እና ከዚህ በመቀጠል ደግሞ ታላቁ የኢትዮጵያ ብሔራዊ ቲያትር አስተዳደርና መላው ባለሙያን እባካችሁ አጨብጭቡ። በዚህ የትኬት መሸጥ ላይ ብዙ ሰዎች ማሻሻጥ ላይ ብዙ ሰዎች ተሳትፈዋል። ደከመኝ ሰለቸኝ ሳትል ቅድስት ገብረስላሴ ብዙ ትኬት አሽቃናች እባካችሁ ለቅድስት ገብረስላሴ ተስፉ ብርሃኔ እየደወለ እንደ ራሱ ስሜት ምንም ሳይሰለች መጥቶ እያገኘን ብዙ ትኬት አሽጦልናል። በጣም እናመሰግናለን። የምስራች ግርማ እንደዚሁም የምስራች ግርማ በጣም ብዙ ትኬት አሽጣለናለች። እሷም ከጎናችን ነበረች። የሙያ አጋሮቹ ትዕግስት ግርማ እንደዚሁም ትዕግስት ግርማ ከኛ ጋር ነበረች እየደወለች። በጣም እናመሰግናለን። ዳዊት አለሙ ከኢቢኤስ፣ ሄለን ይስማው እንግዲህ ዳንኤል እንደዚህ አምሮበት ደምቆ የምታዩት በሄለን ይስማው ልብስ ነው። እባካችሁ ለሄለን በጣም ታዳጊ ትንታግ የሆነች ብዙ ስራዎችን የሰራች ልጅ ናት። እናመሰግናለን። ከዚህ በመቀጠል በፕሮዳክሽን ደረጃ ብዙ ፕሮዳክሽኖች አሉ። ቡዜ ፊልም ፕሮዳክሽንን አመስግኑልን። ቡዜ ፊልም ፕሮዳክሽን በጣም እናመሰግናለን። አሴ ወይንም አሰፋ ዘሪሁን ኦቴሎን አመስግኑልኝ። መራዊ ፕሮዳክሽን እዚሁ ማዕከላችን አሉ። መራዊ ፕሮዳክሽን እባካችሁ አመስግኑልኝ። እባካችሁ ሞቅ ያለ ቦታውን ይዘውልን ይመጣሉ። እባካችሁ በጭብጨባ ተቀበሏቸው። ስጦታውን የክብራችን አርቲስት አለማየሁ በኩል የሚሰጥ ይሆናል ማለት ነው።
የሰራችው ሄለን ይስማው ናት። እባካችሁ ለሄለን ይስማው እናመሰግናለን። በጣም እናመሰግናለን። እንግዲህ አክባሪዎቹ፣ አድናቂዎቹ፣ የሙያ አጋሮቹ፣ ወንድሞቹ ፍቅራቸውን ክብራቸውን መጋቢ እንዲጥቅልል ላሉ የሚቀጥለው ፕሮግራማችን ስለምንሄድ አንተን በክብር አሌክስ ናንዴ የሚያዘው አሌክስ ናንዴ አንዴ ሌላ ስጦታ አለ። አንድ ዳግም የሚባል ወጣት ልጅ ስጦታ አለኝ ይላል። ወደ ዳግም ስጦታ ዳግም ከዚህ በመቀጠል እንግዲህ ወደ ሰርፕራይዝ ና የምንሄደው እስከዛሬ ድረስ እንግዲህ የተሰበሰበው እንግዲህ በፍቅር በጣም የተደሰትንበት ነገር ቅድም ከአንጋር በጣም ስናወራው ነበርና የባለሙያው መረባረብ በጣም የሚገርም ነው። የጥበብ ባለሙያው የጥበብ አድናቂ ርብርብ በጣም የሚገርም ነው። በዚህ ብቻ ሳይሆን አዳዲስ ቲያትሮች ወይም አዳዲስ ስራዎች ሲወጡ ቲያትሩን ወይም ፊልሙን ቀድሞ ትኬት በመግዛት ሌሎችን በመጋበዝ የሚያሳየው ትብብር ባለሙያው እርስ በርስ ይተዋወቃል እና እንዳይወድቅ የሚደጋገፈው ነገር እጅግ ይበርታ የሚባል ነገር ነው። እጅግ የሚያስደንቅ ባህል ነው። ሊቀጥል ይገባል። በዚህ ብቻ መቆም የለበትም። ሲስተም ሊያገዘው ይገባል እንደ ሀገር ማለት ነው። እስከዛው ድረስ ግን ባለሙያው አንወድቅ ብሎ ተደጋግፎ ያለበት ሁኔታ በጣም ደስ ይላል። እዚህም ጋር በርካታ ባለሙያዎች ትኬት ገዝተዋል፣ ጋብዘዋል። የጥበብ አድናቂዎችን ልክ እንደዛውና እጅግ እናመሰግናለን። ጥበብ ለዘላለም ትኑር። ከዚህ በመቀጠል እንግዲህ ከተሰበሰበው ሽያጭ ገንዘቡ እግዚአብሔር ፈቅዶ ዳኒ ተሽሎት ታክሞ ከዛም ደግሞ ተረፍ ብሎ ደግሞ ምክንያቱም የወገብ በሽታ የምታውቁት ነው። እያሟረት ማለት ዳኒዬ ይድናል፣ ግን ላይፍ ስታይል ይፈልጋል አይደለ? መቼም አይደለ? ጥሩ የሆነ ምቹ የሆነ ኑሮ ይፈልጋል አይደለ? ጠገን ያለ ጥሩ ኑሮ ስለሚፈልግ የተሻለ የተመቸ ኑሮ ስለሚያስፈልገው ለዛም ቢሆን እንደ ጥሩ ማረፊያ ጥሩ ቤት ከተገኘ ያንን ቤት ሙሉ በሙሉ ፈርኒቸሩን በሙሉ እኔ እችላለሁ እኔ እሰራለሁ ያለው ከመካከላችን የሚገኘው የወያድ ፈርኒቸር ይህንን ነገር ከማለቴ በፊት ዳኒ እንደዚህ ቀጥ ያለ ግርማ ሞገስ ያለ እማምላክ ወላዲተ አምላክ ለዚህ መድረክ ከእንደገና ታብቅ ሁላችሁ በሪያል ፈርኒቸር ስም ሙሉ የቤት እቃውን ሙሉ ለሙሉ እችለዋለሁ። ከዛ ሪያል ፈርኒቸር ለ3 ወር ያህል ከሚያገኘው ገቢ 5% የት ሁሉንም ዕቃ ላይ ለዳኒ የወገብ ህመም፣ ምቹ አልጋ፣ ምቹ መቀመጫ፣ ምቹ መኖሪያ፣ ምቹ ያኗኗር ዘይቤ ይፈልጋል። ያሲመቻች እንግዲህ አለንላችሁ ብሏል። ይዋል ኑርልን ክበር በመድረኩ ጋብዛል። ፋሲካ አንዴና ስለ ውጭ ሀገርና ምክንያትና ስታቱስ ለመሰጠው አገልግሎት ስታቱስ ነው የምታገኛቸው ልብሶችና አንቺ የሰራችሁ ስራ ሊመሰከር ሊገለጽ ስለሚገባው ኮሚቴው በጣም ደጋግሞ ስሟን ይጠራል። በጣም ታግዘናል ይችላልና ፋሲካ ፋሲካ እባላለሁ። ስታችን ራዲየም ሄልዝ ኢንተርናሽናል ካምፓኒ ነው። ለዳኒ ሕክምና ከአማን ጋር በመሆን ለ7 ወር ያክል እየሰራንበት ነበር። አሁን ግን ጥሩ ሆስፒታል፣ ጥሩ ሐኪምና ጥሩ ሀገር ሄደን ሕክምና እንድታገኝ
ቅድም ሙያ መድረክ እንድትመለስ የበኩላችን አስተዋጽኦ እናደርጋለን። በጣም ይሳካል። ለዳኒ ሕክምና ከሆስፒታሉ ጋር በመተባበር የ20% ዲስካውንት እና ህንድ ውስጥ በምትቆይበት ጊዜ ሙሉ የሆቴል ወጪ እንሸፍናለን። እናመሰግናለን። እጅግ አድርገን እናመሰግናቸው። አልሰማችሁት? የ25% ዲስካውንት እና ህንድ ሀገር በሚቆይበት ጊዜ ደግሞ የሆቴል ወጪውን እንሸፍናለን ብላለች። እንግዲህ ኮሚቴው እንደሰማችሁት ከሆነ ኮሚቴው ተደራጅቶ ትኬት ለመሸጥ ማለት በሰይፉ እግዚአብሔር ስተው ሰይፉ ድምፅ ሆኖታል፣ ለበርካቶች እንዲደርስ አድርጓል። ከዛ በኋላ ደግሞ ቅድም ጠቅሼዋለሁ፣ ያሬድ ሽመቴ ለሌሎች ደስታ ለሌሎች ማግኘት የሚኖረው ያሬድ ሽመቴ ያለመታከት ሰዎችን እንደዚሁ የቀሰቀሰ ፌስቡክ ሶሻል ሚዲያ የተጠቀመ የበለጠ ገቢ እንዲሰበሰብ አድርጓል። ኮሚቴው ደግሞ አላረፈም። ወዳጆቻቸው፣ ጎረቤቶቻቸው፣ ጓደኞቻቸው በሙሉ ይጠይቁ ነበርና ዛሬ እዚህ መካከላቸው ያልተገኘው ኮሚቴ አባል አንደኛው ሳምሶን ቤቢ ነው። ሳምሶን ቤቢ እንግዲህ ሐዋሳ ስላለ ነው በስራ ምክንያት እና መልዕክቱ ግን አስተላልፍልኝ ብሏል እና ሳምሶን ቤቢ ይህንን ሌሎች እንግዲህ ሲያናገር አንድ ወዳጁን አማከረው፣ ዳኒ ነገረው ማለት ነው። ሲነግረው እስቲ የሕክምና ወጪውን በሙሉ የሚፈጀው ከነ ትራንስፖርቱ ከነምን አስባችሁ ንገሩ ተባለ። ታስቦ ተነገረው። ምን አለ? ሙሉ ወጪውን እኔ እሸፍናለሁ ማለት ይህ ሰው ዶክተር ያሬድ ኢሳያስ የሞርኒንግ ስታር ሞል ቤት እንዲሁም ኒውሮሳይንስ በስራ ፈጠራ ኒውሮሳይንስ ያመራል። በስራ ፈጠራና በሊደርሽፕ ላይ በጣም የሚገርሙ 2 መጽሐፎችን ለህትመት በቃ 3ኛውን መጽሐፍን በመጽሐፍ ላይ ያለ ይህም ደግሞ ከመጽሐፉ ሽያጭ የተገኘው ሙሉ ገቢውን በጉዳይ መሞላለ ብሏል። ግን በአጋጣሚና ጎደል $7,500 አካባቢ ፈጃ ተባለ።